አመሰግናለሁ ክብርት ከንቲባ። ይህ እንግዲህ ከአትላስ ተነስቶ በቦሌ ብራስ አድርጎ እስከ ቦሌ ቪአይፒ ተርሚናል ድረስ ያለው መንገድ በሁለተኛው ምዕራፍ የኮሪደር ልማት 9ኛ ኮሪደር ተብሎ እየተጨመረ ነው። እንግዲህ ይህ መንገድ በአጭር ጊዜ ነው ግንባታው የተጠናቀቀውና በአጠቃላይ በዚህ ኮሪደር ላይ የተካተቱ ጉዳዮች ምን ናቸው? አፈጻጸሙስ ምን ይመስላል? ይሄኛው በሁለተኛው ኮሪደር ከጀመርናቸው አንዱ ነው። ልክ 8ቱን ስናገባድል 9ኛውን ጨምረን ሰርተናል። ከቦሌ ቪአይፒ ተርሚናል እስከ ኡራኤል ድረስ የሚደርሰውን ይሸፍናል። ወደ 5.5 ኪሎ ሜትርን የሚሸፍን መንገድ ነው። መንገዱ ከዚህ ቀደም እንደምናስታውሰው አይደለም፣ በጣም አምሯል። በከተማችን የመጀመሪያውን ደረጃ የሚይዝ መንገድ ሆኖ ወጥቷል ማለት ነው። በጣም አስቸጋሪ ነበረ በዚህ ማለፍ። ሚዲያኑ ሰፊ ነው፣ ዛፎቹ አያምሩም። አላስፈላጊ ኮተቶች በየህንጻዎቹ ላይ ተለጥፈው የህንጻዎቹን ውበት ሸፍነውት አዳዲስ ህንጻ አልሰራንም። እንግዲህ እነኚህ እዚህ የምናያቸው ህንጻዎች የነበሩ ውበታቸው ግን ባላስፈላጊ ተቀጣይ ግንባታዎች እንዲሁም ውበት በማጣትና ያያያዝ ችግር ውበታቸው አይታይም ነበር። ያ ሁሉ ተለውጦ ዛሬ አምሮ ደምቆ ሰዎች በጣም የሚወዱት ወክ የሚያደርጉበት እንግዶቻችንን ከቦሌ ቪአይፒ ተቀብለን ስንሸኝ የኢትዮጵያን ክብር ከፍ ያደረገ ከአዲስ አበባ ያለፈ ትርጉም ለሀገር ያለው ትልልቅ የሀገር መሪዎችን ስንቀበል በራሳቸው ካሜራ ቀርጸውት ኢትዮጵያ እንዴት አምራለች ወይ ለካ ያስባለ አንዱ መስመር ይሄ መስመር ነው። 9ኛው ኮሪደር በሁለተኛው ዙር ነው። እንዳጠቃላይ ከጀመርናቸው አዲስ አበባ ላይ በእነኚህ 2 አመታት ከሰራናቸው ኮሪደሮች ደግሞ 11ኛው ነው የሚሆነው ማለት ነው። ተጠናቆ ለአገልግሎት ክፍት ሆኗል። የመንገዱ ርዝመት ወደ 5.5 ኪሎ ሜትር የሚሆን ነው። ሳይክል ሌን አለው። ወደ 4 ኪሎ ሜትር የሚሆን ሳይክል ሌን አለው። የእግረኛ መንገድ ከቦታ ቦታ ስፋቱ ቢለያይም ከ5 ሜትር እስከ 10 ሜትር ድረስ ርዝመታቸው ወደ 12 ኪሎ ሜትር የሚሸፍን ነው በዚህ መስመር ብቻ ማለት ነው። በግራም በቀኝም ስለሆነ ተሰርቶ ያለው እስከ እኩለ ሌሊት ድረስ ሰዎች የሚንቀሳቀሱበት እንግዶች እዚህ ስናስተናግድ አዲስ አበባ ላይ ከሌሊቱ 8 ሰዓት ሁሉ ሳይቀር በዚህ መስመር ላይ ወክ የሚያደርጉ ፎቶግራፍ የሚነሱ ሰዎችን እንመለከት ነበረ። መስመሩ ወደ ኡራኤል ብቻ ሳይሆን ከዚህ ከቦሌ መድኃኔዓለም እስከ ዓለም ሲኒማ ድረስ የሚዘልቀው በነሳሮ ማሪያ በፍሬንድሺፕ ሆቴል በኩል የሚዘልቀውም እንዲሁ ተሰርቷል። ይህ መስመር ቀድሞ እግር ኳስ ሜዳ አልነበረውም፣ የልጆች መጫወቻ አልነበረውም። እነኚህ እንዲያሟላ ተደርጓል። ለደሃውም ለመካከለኛ ገቢ ላለው ለእግረኛው በዚህ ጋር እግረኞች ሲንቀሳቀሱ ቀለል ባለ ዋጋ ሻይ ቡና የሚሉበት ወደ 5 ቦታዎች ላይ ፈጥረናል። ከትልልቆቹ ሆቴሎች ባሻገር ማለት ነው። የጠቅላይ ሚኒስትራችን ጽዱ ጎዳና ኢኒሼቲቭ ሁሉም ኮሪደር ላይ እውን እያደረግን ነው የሰራነው። እዚህም ላይ ወደ 5 ቦታዎች ላይ የህዝብ መጸዳጃ ቦታዎችን አዘጋጅተናል። ሁሉም የንግድ ቦታዎች ደግሞ የንግድ ህንጻዎች የራሳቸው መጸዳጃ ቦታዎች አሏቸው። ከሁሉ በላይ ትልቁ የዚህ መስመር ኢንተርቬንሽን ወይም ደግሞ ለውጥ የምንለው የመኪና ማቆሚያ ነው። መኪና የሚቆመው መንገድ ላይ ነበር። መኪና መቆሚያም መሄጃም ነው። የመኪና ማሽከርከሪያም የሰው የእግረኛም እንደነበረ እናስታውሳለን። እንግዲህ ስለዚህ ትልቁ ለውጥ ያመጣ ነው በዚህ መስመር የመኪና ማቆሚያ ነው። ውጪ ላይ ብቻ በመንግስትም በግለሰብ የሰራነውንም ስንደምር ወደ 15 ቦታዎች ላይ ሰርፌስ ፓርኪንግ መፍጠር ችለናል። በየህንጻው ውስጥ ደግሞ ቀድሞም ተሰርተው አገልግሎታቸው ተቀይሮ ለፓርኪንግ እየዋሉ ያልነበሩ ወደ 100 አካባቢ ህንጻዎች በውስጣቸው ፓርኪንግ ያላቸው ሁለቱን አንድ ላይ ስንደምር ወደ 2000 የሚሆኑ መኪናዎችን በአንድ ጊዜ የማቆም አቅምን እዚህ መስመር ላይ ፈጥረናል። 900 አውትዶር ወደ 1100 ደግሞ በህንጻዎች ውስጥ የማቆም አቅም ተፈጥሯል። መንገዱ እንግዲህ እንደዚህ አምሯል። መኪና መንገድ ላይ ማቆም አይቻልም፣ ምክንያቱም ፓርኪንግ አለ። ወደፊት ከኢትዮጵያ የአረንጓዴ ልማትና የአየር ንብረት ብክለት መከላከል አንጻርም የኢቪ ቻርጂንግ የኤሌክትሪክ ቻርጂንጎች በየፓርኪንጎቹ ላይ እያስገባን ያለነው አሁን ወደ 56 ገብተዋል። ቀጥሎ ደግሞ ባልገቡ ቦታዎች ላይ ፊክስ እናደርጋለን።
ይሄ ብቻ አይደለም ታክሲና አውቶቡስ መጠበቂያ ያልነበረው መስመር ነው አስፋልት ላይ ነው ሰው ይጠብቅ የነበረው እሱም ጭምር ዛሬ ተርሚናሎች ተስተካክለውለታል ወደ 5 ቦታዎች ፋውንቴኖች አሉ የግዴታ ወደ ካዛንቺስ ወደ ወንድማማች ወደ አራዳ ፓርክ መሄድ ሳያስፈልግ ሰው እዚሁ በሰፈሩ ላይ መዝናናት ዘና ማለት ይችላል አነስ ያሉ ፋውንቴኖች ደግሞ በየህንጻው ላይ እናያለን በጣም ዌልካሚንግ እንኳን ደህና መጣችሁ ብሎ ፈገግ ብሎ ሰውን የሚቀበል መስመር ሆኗል አካባቢው እንዳለ ሆቴል ነው እንደምናየው በርካታ ሆቴሎች አሉ ለመኖር ምቹ ለእንግዶቻችንና ለጎብኚዎች ደግሞ ሳቢ የሆነች ከተማ በማድረግ በኩል ትልቅ ለውጥ ያመጣንበት ነው ማለት ነው በዚህ መስመር ላይ እንግዲህ በተጨማሪ ከቀበና የሚመጣው ወንዝም አትላስ አካባቢ ተሰርቷል ከፒኮክ ጋራ ኮኔክት እንዲያደርግ ተደርጓል የወንዝ ልማት ስናነሳ ዋናው ትልቁ ትኩረታችን ብክለት ነው ከጤና ጋራ ተያይዞ ከዛ የሚወጣው ብክለት ብዙዎችን ለበሽታ ለሞት ዳርጓል ያም ብቻ አይደለም በጎርፍ ምክንያት በየጎርጁ በየወንዙ በክረምት የሚመጣው ፍሳሽ እና ወንዝ ተቀላቅሎ የብዙዎችን ህይወት ቀጥፏል ያልተነገረ ሚዲያም ሌላም አካልም ያልተናገረ የከተማው ነዋሪ ላይ ይደርስ የነበረ ጉዳትን የተከላከለ ነው እንደዚህ ድምቅ ምር ያለ እንዲሁም ደግሞ ለደህንነትም ጭምር ነፃነት እንዲሰማው ሰውን የሚያደርግ መስመር ሆኗል ማለት ነው እንግዲህ ይህንን ኮሪደር ጨምሮ በአጠቃላይ በከተማው ውስጥ በተሰሩ ኮሪደር ልማቶች ላይ የሚነሱ ጥያቄዎች መካከል አንዱ የኮሪደር ልማት በዋነኝነት ትኩረት ያደረገው ለውበትና ለከተማ ድምቀት ብቻ ነው የሚል ጉዳዮች ተደጋግመው ይነሳሉና ይህንን ኮሪደር ጨምሮ በአጠቃላይ በሚገነቡ የኮሪደር ልማት ስራዎች ላይ ምን አዳዲስ መሰረተ ልማቶች ተሟልተዋል እዚህ ኮሪደር ላይ አዳዲስ የተገነቡ የተጨመሩ ጉዳዮች ምንድናቸው ጤንነት ስንል እንግዲህ አንዱ ንጽህና ነው ንጹህ አካባቢ ለመኖር ምቹ ኮምንለው ለዚህ ነው ለአእምሮአችን ደስ የሚያሰኝ ነገር መመልከት እንደገና ደግሞ ጽድት ያለ አካባቢ እንዲኖረን ማድረግ ይኸው በየመስመሩ እኮ ስታዩ አሁን መስመር ላይ አንድ የሶፍት ቁራጭ አናገኝም ቆሻሻ የሚጥል ሰው የለም ህዝቡም አብሮ ነው የሰለጠነ ያኗኗር ዘይቤውን እያስተካከለ ያለው ይሄንን መስመር ብቻ በማየት መናገር እንችላለን ዛሬ ጧት የተጸዳ ነው እስከዚህ ሰዓት ድረስ ድጋሚ አልተጸዳም በየቦታው ቆሻሻ መጣያ ወይም ደግሞ ደስትቢኖች አሉ ህዝቡ እዛ ውስጥ እየተጠቀመ ነው ስልጣኔ ይሄ ነው ከህዝባችን የሚጠበቀው እጅግ በጣም የሚያስመሰግነው ከሌላው አንፃር ደግሞ እንግዲህ ማብለጭለጭ ወይም ደግሞ ድምቅ ምር ማለት ያስጠላል እንዴ አያስጠላም እኮ ስለ ማብለጭለጭ የሚናገሩ ሰዎች የሚያብለጨልጭ ፍለጋት ተሰደው በየቦታው ነው ያሉት የኛ ብልጭልጭ ሲሆን ለምን እንደሚረክስባቸው ባላውቅም ለማንኛውም ብልጭልጭ አይደለም ብልጭልጭ ሳይሆን ይሄ ብርሃን ነው እንደ ጨለማን የሚያስወድድ ነገር ምንድነው እንደዛ አይነት አመለካከት ጥሩ አይደለም ጨለማ መውደድ የለብንም ጨለማ እኮ ለወንጀለኛ መደበቂያ ነው ጨለማ እኮ ሰዎች ጉዳት እንዲደርስባቸው የሚያደርግ ነው የማታ ቢዝነስን እኮ ይገላል ጨለማ መሆን ለምንድነው ፍክት እንደዚህ ብርት ማለትን ሰዎች የሚጠሉትና የሚተቹት ይሄ እንግዲህ እንደየ አረዳዳቸው ሊሆን ይችላል እሱን ለነሱ ተዋለው ለማንኛውም ትክክል እንዳልሆነ ግን መናገር ይቻላል ሁለተኛ ከመሬት በላይ እኮ የምናየው ይሄ ውስን ነው ከመሬት በታች ግን የተሰራው የድሬኔጅ የስዌሬጅ ያለ ፍሳሽ መውረጃ ያለ ቆሻሻ መውረጃ ከተማ መሆን ይችላል እንዴ ስለ ከተሜነት የሚያወሩ ሰዎች ከተሜ ማለት በቅድሚያ ከምንም ነገር በፊት መሆን ያለበት የድሬኔጅ የፍሳሽ መውረጃ መንገድ የጎርፍ መውረጃዎችን በትክክል መስራት ማስወገድ ያወጋገር ስርዓትን ጭምር ነው ይሄንን ነው ኮሪደር የቀየረው ከዛ ውጪ መሬት ውስጥ የተገነቡ ሲስተሞች ትልቁን ወጪ ያወጣ ነው እሱ ላይ ነው አስፋልት እኮ ነገ ይጠገናል ቢሸረፍ ወይ ደግሞ ጉዳት ቢደርስበት እነኛ ግን ጉዳት እንዳይደርስባቸው ያ እንደ ሸረሪ ድር ምናየው የነበረው ገመዴት አለ እሱ አይደል አንዱ አስጠላ ያደረገው ይሄንን በመሳሰለ ህንጻ ላይ ተተብትቦ በጣም ያስጠላ ነበር ብቻ ሳይሆን ጉዳት ንፋስ ሲመጣ ጉዳት ያደርሳል ኤሌክትሪክ አደጋ ያስነሳል የእሳት አደጋ ያስነሳል እሱ ወደ መሬት ውስጥ ገብቷል የቴሌኮም መስመሮች በየጊዜው እየተበጠሰ እየተሰረቀ ለአይንም የማይመቸው ወደ መሬት ውስጥ ገብቷል በእነኚህ ኪሎሜትሮች በአጠቃላይ የአይቲኤስ ኢንተለጀንስ ትራንስፖርት ሲስተም የምንለው
የትራንስፖርት ፍሰትንና ደህንነትን ጭምር የምንቆጣጠርበት አሁን ሙሉ ለሙሉ ስማርት አዲስ አበባ የምንለው ስሉጥ አዲስ አበባን እየገነባን ስለሆነ ይሄ መሰረተ ልማት የተገነባው ነው ሲስተሙን ኦፕሬሽናል የሚያደርገው። ያለ መሰረተ ልማት ሲስተም ሊሰራ አይችልም። ሲስተም አሁን ከእንግዲህ ወዲያ እያሳለጠን እንሄዳለን። መሰረተ ልማቱ ተሰርቷል። ያልደረስንባቸው አካባቢዎችን ለመድረስ ደግሞ እንጥራለን። ሌላው ከመሬት በታች የተሰራው የደህንነት ካሜራ ስርዓት ሲስተም ነው። ሲስተሙ ተዘርግቷል። በየፖሉ ላይ ደግሞ እንደምናየው የደህንነት ካሜራ አለ። እያንዳንዱ እንቅስቃሴ በቁጥጥር ውስጥ ናት ማለት ነው። ለከተማችን ነዋሪዎች ስንል ለጎብኚዎቻችን አጠቃላይ እንደዚህ አይነት ስርዓቶች በጣም ያስፈልጉናል። ዓለም እየተጠቀመበት ነው፣ እኛም እንጠቀምበታለን። እዚህ መስመር ላይ ሳይነሳ የማያልፈው በአጠቃላይ ለሁሉም ኮሪደር የሚነሳ ቢሆንም የዚህ መስመር ግን በጣም ይገርመኛል። በዚህ መስመር ያሉት ባለሀብቶች፣ ነዋሪዎች በሚገርም ሁኔታ መንገዱ ሲዘጋ አንድ ቀን ፊታቸው ሳይጠቁር ተነሱ ቦታችሁ ይዛወር ስንል በፈገግታ የምሰሩት ለኛ ነው፣ በርቱ፣ መብታችንን ግን በትክክል ጠብቁ እያሉ ከዛ ውጪ ወደ 200 ህንጻዎችን እኮ እኛ ገንዘብ አላወጣንበትም። ራሳቸው ናቸው ፋሳዱን ማስተካክለው ህንጻዎችን መፍረስ የሚገባውን አካል እያፈረሱ መልሶ መገንባት ያለበትን እየገነቡ እንዲህ አሳምረው የሰሩት የከተማችን ነዋሪዎች ናቸው። ከተማችንን የገነባነው ለጋራ ጥቅማችን ነው። ከተማችንን ማስዋባችን ገቢያችንን መጨመር ነው። ቢዝነስ መሳብ ነው፣ ቱሪስት መሳብ ነው፣ ስራ እድል መፍጠር ነው። ይሄንን ስንገነባ ብዙዎች የስራ እድል አግኝተው እንጀራ በልተዋል። በቋሚነት ደግሞ የፈጠረው የስራ እድል በጣም ብዙ ነውና ይቀጥላል። ለውጥ እንደዚህ ነው። ለውጥ ደግሞ በጋራ ነው። በጋራ መሆኑን የአዲስ አበባ ነዋሪዎች በጋራ አሳይተናል። ከልቤ እጅግ አድርጌ ማመስገን እወዳለሁ። ሁሉ ጊዜ ድጋፋቸው ከጎናችን ያልተለየውንም ክቡር ጠቅላይ ሚኒስትራችንንም ያበረታቱ ስለሚያሰሩን ከልቤ አመሰግናለሁ። በዚህ መስመር ላይ ተመድበው ሌሊትና ቀን ሳይት ማደር ያክል እየሰሩ ውጤታማ ያደረጉ አመራሮቻችንን፣ የክፍለ ከተማ አመራሮችን፣ የከተማ አመራሮችን ከጉልበት ሰራተኛ ጀምሮ ደስ በሚል ፈገግታ እየዘፈኑ ደስ እያላቸው የሰሩትን ትጉ የኢትዮጵያ ልጆች ከልቤ እጅግ አድርጌ ማመስገን እወዳለሁ። እንሰራለን፣ እንቀጥላለን። ሀገራችን ትበለጽጋለች። ሊያስቆመን የሚችል አንዳች ምድራዊ ኃይል የለም። ፈጣሪ እያሳካልን ነው። ክብር ምስጋና ይሁንለት። እጅግ አድርጌ አመሰግናለሁ።